እነግርሃለሁ አትሰማኝም። የእድሜያችንን ልዩነት እያሰብኩ ከአንተ ጋር መኖር አልፈልግም። ከ3 ቀን በኋላ አንቺን ወደ ባለቤቴ ለማግባት ወደ ፈኳት ሀገሬ እመጣለሁ። የስ ታድዬ ቆይ ግን እኔ የምልሽ ምን ቢያደርግሽ ነው እንደዚህ ህሊናሽንም ልብሽንም ድፍን ያደረገው? ታውሪ እኔ እሱ የግል ጉዳያችን ነው፣ አይገባሽም። ድሮም በደንብ አውቃለሁ። እድሜ የማያስተምር ደደብ ነህ። እንደፈለግሽ መሳለቅ ትችያለሽ። ከዚህ በኋላ እኮ መቼ ነሽ? ትንሽ አይሰማም? ምን አይነት ቆሻሻ ሰው ነህ አንተ? አንቺ ከኔ ጋር ፍላፊ አትካፈች። የኔ ልጅ እናትሽ እኮ ነኝ። የኔ ቆንጆ አንድ ጊዜ መጥተሽ አታናግሪኝም?